ይሄ በጣም ቀላል የሴት ጥያቄ ነው። ኤክስ ዘ ፓወር ኦፍ 24 ዘ ፓወር ኦፍ ኤ እኩል ነው ኤክስ ስኩዌር ዘ ፓወር ኦፍ 4 ነው የሚለን። እዚህ ጋር በጣም መጠንቀቅ ያለባችሁ ጀስት አንድ ነገር ነው። ያ ማለት ለምሳሌ ኤ ዘ ፓወር ኦፍ ኤን ዘ ፓወር ኦፍ ኤም ከተባለ ምን ማለት ነው? ኤ ዘ ፓወር ኦፍ ኤን ኤም ማለት ነው። እቺን ካወቃችሁ በጣም ቀላል ነው የሚሆንላችሁ። ስለዚህ አሁን ይሄ ምን ይሆናል? ኤክስ ዘ ፓወር ኦፍ 24 ዘ ፓወር ኦፍ ኤ ማለት ኤክስ ዘ ፓወር ኦፍ 24 ኤ ይሆናል ማለት ነው። 24 ሲባዛ በኤ 24 ኤ ይሆናል ማለት ነው። እኩል ነው ኤክስ ስኩዌር ዘ ፓወር ኦፍ 4 ማለት ደግሞ ኤክስ ዘ ፓወር ኦፍ ስንት ይሆናል? 8 ይሆናል ማለት ነው። እቺን ብቻ ነው እናንተ ማወቅ የሚጠበቅባችሁ፣ ከዛ ውጭ ችግር የለውም። ዘን አሁን እዚህ ጋር ጀስት ኤክስ እና ኤክስ እኩል ከሆኑ 24 ኤ ከማን ጋር እኩል መሆን አለበት? ከ8 ጋር እኩል መሆን አለበት። ስለዚህ ሲካፈል ለ24 ሲካፈል ለ24 እናደርጋለን። ይሄ በዚህ ጣፋና ኤ እኩል ነው 8 ኦቨር 24 ይሆናል። ዘን ማቃለል እንችላለን። ይሄ በ8 1 24 ሲካፈል ለ8 3። ስለዚህ ኤ ስንት ናት ማለት ነው? 1/3 ትሆናለች ማለት ነው። ቢ ምንድነው ከዚህ የምትይዙ እቺኛውን ፕሮፐርቲ ማለት ነው። ከዛ ኤክስፖኔንሻል ላይ ደግሞ ኤ ዘ ፓወር ኦፍ ኤን እኩል ነው ኤ ዘ ፓወር ኦፍ ኤም ከሆነ ኤ እና ኤ እኩል ናቸው ካል የግዴታ ኤን እና ኤም ምን መሆን አለባቸው? እኩል መሆን አለባቸው። ለምሳሌ ደግሞ ኤ ዘ ፓወር ኦፍ ኤን እኩል ነው ቢ ዘ ፓወር ኦፍ ኤን ከሆነ ይሄና ይሄ እኩል ስለሆኑ ኤ ከማን ጋር እኩል መሆን አለበት? ከቢ ጋር እኩል መሆን አለበት። ይሄን ፕሮፐርቲ ካወቃችሁ ይሄን ሶልቭ ማድረግ በጣም ቀላል ይሆናል ማለት ነው። ለቲክቶክ አካውንታችሁ አዲስ ከሆናችሁ ፎሎ ማድረግን ላይክ ማድረግና ኮፒ ሊንክ ማድረግን አትርሱ። አብራችሁ ስለቆያችሁ እናመሰግናለን።